በዛሬው ፕሮግራማችን የተለያዩ ኢንተርናሽናል ፔመንቶችን መፈጸም የምንችልበት ማስተር ካርድ በነፃ እንዴት ማውጣት እንደምትችሉ ማሳያችሁ ይሆናል። ይህንን ማስተር ካርድ ተጠቅመን ከአሊኤክስፕረስ፣ አማዞን፣ ኢቤይ ላይ የተለያዩ እቃዎችን ማዘዝ እንችላለን። የቲክቶክ ኮይኖችን መግዛት የምንችልበት እንዲሁም ደግሞ ለፌስቡክ እንዲሁም ለኢንስታግራም አድስ እየከፈልን አካውንታችንን እንዲሁም ደግሞ ፕሮዳክቶቻችንን ፕሮሞት ማድረግ እንችላለን። ከዚህም በተጨማሪ አፕወርክ ላይ ኮኔክቶችን ለመግዛት ለኔትፍሊክስ፣ ለሾፒፋይ ክፍያ መፈጸም የምትችሉበትን ማስተር ካርድ እንዴት ማውጣት እንደምትችሉ ማሳያችሁ ይሆናል። ሁላችሁም ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ቪዲዮን ስትጀምሩ ላይክ ማድረግ እንዳይረሳ። እስኪ ሁላችሁም ቪዲዮን ላይክ አድርጋችሁ ጀምሩ። ለቻናላችንም አዳዲስ ሰዎች ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ይህንንም ማስተር ካርድ ለማውጣት የሚያስፈልጉን የመጀመሪያው ስልክ ቁጥር፣ ያ ሁላችንም ስልክ ቁጥር አለን። የመጀመሪያው በጣም ቀላል ነው። ሁለተኛው ደግሞ አይዲ ነው፣ ናሽናል አይዲ። እዚህ ጋር ፓስፖርት ካላችሁ እሱን መጠቀም ትችላላችሁ። ካሌላችሁ ግን ናሽናል አይዲም እዚህ ጋር መጠቀም እንችላለን። ሶስተኛው ደግሞ ኢሜይል ነው። ይሄም ያው ሁላችንም አለን ብዬ አስባለሁ። ስለዚህ እነዚህ ሶስቱም በጣም ቀላል የሆኑ ክራይቴሪያዎች ናቸው። እነዚህን ሶስቱን ካሟላን በቀላሉ ይህንን ማስተር ካርድ በነፃ ማውጣት እንችላለን። አሁን እንዴት ማስተር ካርዱን ማውጣት እንደምንችል አሳያችሁ። ወደ ፕሌይ ስቶር እንገባለን። በመቀጠል ማውረድ ያለብን አንድ አፕሊኬሽን አለ። በነገራችን ላይ ዌብሳይትም ስላላቸው ከፈለጋችሁ በዌብሳይትም መጠቀም ትችላላችሁ። ካልሆነ ደግሞ እንደኔ አፕሊኬሽኑን ስልካችሁ ላይ ጭናችሁ በአፕሊኬሽንም መጠቀም ትችላላችሁ። ፕሌይ ስቶር ላይ ከገባን በኋላ ቢትኖ ብለን ሰርች በማድረግ ይህንን አፕሊኬሽን ስልካችን ላይ እንጭናለን። አፕሊኬሽኑን ስልካችን ላይ ካወረድን በኋላ እንከፍተዋለን። በመቀጠል እዚህ ጋር ሳይን አፕ የሚለውን በተን ክሊክ እናደርግና እዚህ ጋር ማስገባት ያለብን ኢንፎርሜሽን አለ። እነዚህን ኢንፎርሜሽኖች እንዳለን ሞላለን። ስማችሁን፣ ኢሜይል፣ ያላችሁበትን ካንትሪ። ከዚህም በተጨማሪ መጨረሻ ላይ ሰዎች ሪፈር ካደረጓችሁ የነዛን ሪፈራል ኮድ ማስገባት ትችላላችሁ እዚህ ጋር። ይሄ ነገር ግን ኦፕሽናል ነው። ከፈለጋችሁ ማስገባት ትችላላችሁ፣ ካልፈለጋችሁም ያው ማለፍ ትችላላችሁ። ከዛም በመቀጠል ፓስወርድ እንድታስገቡ ይጠይቃችኋል። በቀላሉ ገስ የማይደረግ ጠንካራ ፓስወርድ ሁለቱም ላይ ታስገባላችሁ። እነዚህንም ከሞላን በኋላ ከስር ያለውን ቼክ ቦክስ ክሊክ አድርገን ስናልፍ ይህንን ፐዝል እንድታሳክሉ ይጠይቃችኋል። ከዛ ይህንን ካስተካከልን በኋላ መጀመሪያ ላይ ባስገባልነት ኢሜይል አድሬስ የሚላክ ኮድ አለ። እየተላከልንንም ኮድ እዚህ ላይ መተን በማስገባት ኢሜይላችንን ቬሪፋይ እናደርጋለን። ከዛም በመቀጠል ስልክ ቁጥራችንን ቬሪፋይ ማድረግ ስላለብን ቬሪፋይ ፎን ነምበር የሚለውን ክሊክ አድርገን ወደ ውስጡ እንገባና ስልክ ቁጥራችንን እናስገባና ዋን ታይም ፓስወርድ በዋትስአፓችን እንዲልክልን ይህንን ቼክ ቦክስ ክሊክ እናደርጋለን። እዚህ ጋር በዋትስአፕ የሚላክልን ኮድ በዚህ ስልክ ቁጥር በከፈት ነው የዋትስአፕ አካውንት ስለሆነ ከዚህ ቀደም እዚህ ጋር ባስገባችሁ ስልክ ቁጥር የዋትስአፕ አካውንት ከሌላችሁ በቅድሚያ ከፍታችሁ አዘጋጁ። እዚህ ጋርም ያን ያህል አይቆየም። የሚላክላችሁን ኮድ ተመልሳችሁ እዚህ ጋር በማስገባት ስልክ ቁጥራችሁን ቬሪፋይ ታደርጋላችሁ። ከዛም በመቀጠል አካውንታችንን ቬሪፋይ ማድረግ አለብን። እዚህ ጋር እንደምትመለከቱት አካውንታችንን ቬሪፋይ ለማድረግ እነዚህን 3 ስቴፖች ማለፍ አለብን። የመጀመሪያው እዚህ ጋር እንደምትመለከቱት ያላችሁበትን ካንትሪ ነው የምታስገቡት። ከዛም በመቀጠል ዶክመንት ታይፕ እዚህ ጋር ያስመርጣችኋል። ፓስፖርት ካላችሁ በፓስፖርት፣ ካልሆነ ደግሞ ችግር የለውም በናሽናል አይዲን ቬሪፋይ ማድረግ ስለሚቻል ናሽናል አይዲ ትመርጣላችሁ። ከዛ እዚህ ጋር የምታስገቡት የዶክመንት ነምበር አለ። ናሽናል አይዲ ከመረጣችሁ የፋይዳ ልዩ ቁጥራችሁን ሳይሆን የፋይዳ ተለዋጭ ቁጥራችሁን እዚህ ጋር ታስገባላችሁ። ከዛም በመቀጠል እዚህ ጋር የመረጥነውን ዶክመንት ታይፕ አፕሎድ እናደርጋለን። ናሽናል አይዲ ስለመረጥን የናሽናል አይዲያችንን ፍሮንትና ባኩን ፎቶ አንስተን እንልክለታለን። እዚህ ጋም ዶክመንታችንን ካስገባን በኋላ በመቀጠል ፐርሰናል ኢንፎርሜሽናችን እንድናስገባ ይጠይቀናል። የተወለዳችሁበትን ዓመተ ምህረት፣ ጾታችሁን እንዲሁም ደግሞ አድሬሳችሁን እዚህ ጋር ታስገባላችሁ። ሁሉንም ካስገባን በኋላ ቀጣዩ ላይቭነስ ቼክ ነው። እዚህ ጋር የሰልፊ ካሜራችሁን ተጠቅሞ ፎቶ ያነሳችኋል። እሱን ተነስታችሁ አፕሎድ ታደርጋላችሁ። በመቀጠል ያስገባችሁ መረጃ እንዳለ ልክ ከሆነ ማለትም ያስገባችሁ ዶክመንትና እዚህ ጋር የምትሞሉት ሙሉ መረጃ ተመሳሳይ መሆን አለበት። ይህንን ሁሉንም እነሱ ካጣሩ በኋላ ልክ ሆነው ካገኙት ባስገባችሁት ኢሜይል ኖቲፋይ ያደርጓችኋል። እንደምትመለከቱት በዚህ መንገድ አካውንታችሁን ቬሪፋይ ማድረግ ትችላላችሁ። አሁን ደግሞ እንዴት ነው ካርዱን ማግኘት የምንችለው የሚለውን ላሳያችሁ። ካርዱን ከማግኘታችን በፊት ግን እዚህ የቢትኖብ አካውንታችን ላይ ዶላር ዲፖዚት ማድረግ አለብን። ስለዚህ ተመልሰን ወደ ቢትኖብ አካውንታችን ንግባና እዚህ ጋር እንደምትመለከቱት
ዲፖዚት የሚል አማራጭ አለ። እሱን ክሊክ እናደርጋለን። እዚህ ጋር በሁለት መንገድ ዲፖዚት ማድረግ እንችላለን። የመጀመሪያው በባይናንስ ፔይ ነው። ሁለተኛው ደግሞ USDTን ከተለያዩ ሴንትራላይዝድ ከሆኑ ኤክስቼንጆች ላይ እነዚህን ኔትወርኮች የሚጠቀሙ ከሆነ ከነሱ ላይም ዲፖዚት ማድረግ እንችላለን። እዚህ ጋር እንደምትመለከቱት ባይናንስ ፔይ እየሰራ አይደለም። ስለዚህ ሁለተኛ ላይ USDT የሚለውን ክሊክ እናደርግና እዚህ ጋር ካሉት ኔትወርኮች አንዱን መርጠን የተወሰነ አማውንት ዶላር ዲፖዚት እናደርጋለን። እዚህ ጋም አንዱን ኔትወርክ ከመረጠን በኋላ የሚሰጠን አድሬስ አለ። ይህንን አድሬስ ኮፒ አድርገን ወስደን ከምትፈልጉት ኤክስቼንጅ ላይ የሆነ አማውንት ዶላር ትልካላችሁ። ከባይቢት ከOKX ሊሆን ይችላል፣ ከቴሌግራም ዋሌት ከፈለጋችሁት ላይ መላክ ትችላላችሁ። እዚህ ጋር ያው እንድታውቁት ሁለቱም ጋር ተመሳሳይ ኔትወርክ ነው መጠቀም ያለባችሁ። የTRC20 ኔትወርክ አድሬሱን ኮፒ አድርገን እዚህ ጋር ግን ሌላ አድሬስ ከመረጥን የምንልከው ገንዘብ በቀጥታ ወደ አካውንቱ ስለማይሄድ ተመሳሳይ ኔትወርክ መምረጣችሁን እርግጠኛ ሆኑ። እዚህ ጋር በመቀጠል እዚህ ጋርም የተወሰነ አማውንት ወደ አካውንቱ እንልካለን። እዚህ ጋም ወደ አካውንቱ ልመለስና ላሳያችሁ። ሪፍሬሽ እናደርገው የላክነው ገንዘብ ገብቷል ወደ አካውንቱ። አሁን ደግሞ እንዴት ካርዱን ማግኘት እንደምንችል ላሳያችሁ። እዚህ ጋር ካሉት አማራጮች ውስጥ ካርድ ወደሚለው እንገባለን። በመቀጠል ከስር ክሬት ኤ ኒው ቨርቹዋል ካርድ የሚለውን ክሊክ ታደርጉና እዚህ ጋር አካውንታችሁ ላይ ካለው አማውንት ተወሰነ አማውንት ወደ ካርዳችሁ ታስገባላችሁ። ከዛም በመቀጠል እዚህ ጋር እንደምትመለከቱት ካርዳችሁን ከስተማይዝ ማድረግ ትችላላችሁ። ምን አይነት ቀለም ይሆንላችሁ የሚለውን እዚህ ጋር እናንተ እንደተመቻችሁ አርጋችሁ ትመርጣላችሁ። ይሄን ካስተካከልን በኋላ ከስር ኔክስት ስንለው ፕሮሰስ አድርጎ ከተወሰነ ሰዓታት በኋላ እዚህ ጋር እንደምትመለከቱት በቀላሉ በዚህ መንገድ ካርዳችንን አግኝተናል። ይህንን ካርድ ተጠቅመን የተለያዩ ኢንተርናሽናል ፔመንቶችን መክፈል እንችላለን። እዚህ ጋር እንደምትመለከቱት ካርድ ነምበር እንዲሁም ደግሞ ሴኩሪቲ ኮድ አለ። ይሄ CVV ነምበር ሁለቱን ያው እንግዲህ ወስደን ከዚህ ላይ መክፈል የምንፈልግበት ቦታ ላይ ሊንክ እያደረግን የተለያዩ ክፍያዎችን መክፈል እንችላለን። የዛሬው ፕሮግራማችን ይህንን ይመስላል። ከተመቻችሁ ላይክ ማድረግ እንዳይረሳ። ጥያቄያችሁን ኮሜንት ላይ አስቀምጡልኝ። ለጥያቄያችሁ መልስ የምሰጥ ይሆናል። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።